እናንተ መለስ ሁልጊዜ ወጥሁኑ በጎ ስራችሁን ስሩ። ቀጥሎ ሮሜ ምዕራፍ 2 አነበውና በንባብ ጨርሰዋለሁ። የዘላለም ከላይ 7 ቁጥር በበጎ ስራ ለመጽናት ምስጋናንና ክብርን የማይጠፋን ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል። የዘላለም ሕይወት ወደ ማግኘት ነው። በጎ ስራ ስሙኮ ተባላችሁ የዘላለም ሕይወትን የምትወርሱ ከዚህ ዓለም የሚበልጥ ብርሃን የመንግሥተ ሰማያትን የምትወርሱ በጎ ስራን አዘጋጁ። እዛው ሮሜ 12 የእናት ሮሜ 12 ቁጥር 9 ፍቅራችሁ ያለ ግብዝነት ይሁን፣ ክፉን ነገር ተጸየፉ፣ ከበጎ ነገር ጋር ተባበሩ። አይገርምም? በበጎነት ላይ እነሆ በእምነት ላይ ጨምሩ። ቀጥሎ ቆላስይስ ምዕራፍ 1 ቁጥር 10 በበጎ ስራ ሁሉ እያፈራችሁ በእግዚአብሔር እውቀት ኑሩ። በበጎ ስራ ሁሉ ፍሬ እያፈራችሁ በእግዚአብሔር እውቀት ያደጋችሁ በቃሉ ምደጉ። ቅዱስ ጳውሎስ ብሏል። መድኃኒታችን ኢየሱስ ክርስቶስ የተሰቀለለት ፀሐይ ጨለመ፣ ወዲያው ራቁቱን ቢሆን ወዲያው ገፉ። ፀሐይ ጨለመች፣ ጨረቃ ደም ሆነ። በራቁታችንን አይሻም የኔ ጌታ። ኩፋሌ 5 ምዕራፍ ላይ እንደ እንስሳ እንደ አንበሳ እንደ አራዊት የሰው ልጅ ኀፍረቱ እንዳይገለጥ በሰማይ ጽላት ተጻፈ። 5 ቁጥር 5 ይብላችሁላችሁ በየተመራቁት ቃሉን የምትሉ ሰዎች እግዚአብሔር ያጠራችሁ፣ ሕጉን አፈርሳችኋል። በሰማይ ጽላት ተጻፈ። ማንም የማይሽረው ዘላለማዊ ቃል ማለት ነው። ማንም ይሽራችሁ ኀፍረት አይገለጥም። የመጥምቀ መለኮት ስዕልም በቂ ምስክር እኔንም ሰሉ አለ ቅዱስ ጨረቃ ደም ሆነች፣ ከዋክብት ረገፉ። አንቀልቀላት መሬቷን ጠንቅ እንዴት አድርጋ ተሸከሙ። ቅዱስ ጳውሎስ የደብዳቤ ሰቃዮችን ልብስ ሲጠብቅ ነበር። በግርጌ ሲሮጥ ጌታ ረገጠው። ሳውል መመለስ ላይ ተረግጠኛ ነው። ለምን ይህን አሉ? የሚገርመኝ ቅዱስ ጳውሎስ እግዚአብሔርን ለማገልገል እዚች ጋር ልቡ ከና ግን አልጠየቀው። ቤት ጋር አገልግለህ አላለው። እባካችሁ እሱን ማገልገል የምትፈልጉ ሰዎች መንገዱን ምራኝ። መንገዴ ማን ነው? እኔ መንገድና ሕይወት እውነትም ነኝ አለ። አማላጅ ነው ማለት አይደለም። በእኔ በቀር ዮሐንስ ወንጌል ምዕራፍ 15 ቁጥር 5 በእኔ በቀር ምንም ማድረግ አትችሉም። ያለ እኔ ምንም ማድረግ አትችሉም። በእኔ ካልሆነ በትእዛዜ ካልሆነ በቃሌ ካልሆነ በስተቀር እኔንም ማግኘት ሰፍናትን ማግኘት አትችሉ ማለት ነው። እኔ መንገድ ነኝ ማለት እኮ ቃሌ መንገዳቸው ነው። በትእዛዜ ኑሩ ማለት እንጂ አማላጅ ነው ማለት አይደለም። ከዚያ በኋላ ቅዱስ ጳውሎስ አላወቀ፣ ግን ቀንነቱን አይቶ ጠበቃለት። ቀን ቀጠረለት፣ እግሩ ረግጦት ነበር። በመጨረሻ አየው ጌታ፣ ዓይኑ ተከፈተ። የእኛንም ዓይን ይክፈተው መድኃኒዓለም ክርስቶስ። ከዚያ ቃሉን ሰማ። ለእኛ ወደዚህ ዓለም መውረዱ ልቡን ነካው። ሞቱን፣ ትንሣኤውን፣ እርገቱን እያስተማረ መጨረሻ ላይ ምን አለ? እንደ ሕፃን አስብ ነበር፣ እንደ ልጅም ቆጥር ነበር። እናችን የልጅነት ካካት ማለት እንደወረተነና ካካ ወደኋላ የሸሽ ማለት መቼ ነው የምናርገው? መቼ ነው ካካ የምንለው? መቼ ነው ያቱ ለብነቱን ውሸቱን ዝሙቱን ስካሩን መቼ ነው ካካ የምንለው? መቼ ነው የምናርገው?